to a member of Hamas inside Gaza. ጁማን አልከውታሚ በጋዛ ውስጥ ለሚገኝ የሐማስ አባል ተደራሽ ነበር። ነገር ግን ቀጥሎ የሆነው ነገር ለመስማት የግድ መስማት ያለባችሁ ታሪክ ነው። ነገር ግን ወዳጄ ከመጀመራችን በፊት ስታድጊ ስለ ክርስቲያኖችና አይሁዶች የነበረሽ አመለካከት ምን ነበር? Okay, I had born and raised in Qatar. And my father is one of the founders of Hamas. እሺ የተወለድኩትና ያደግኩት በኳታር ነው። አባቴ ደግሞ ከሐማስ መስራቾች አንዱ ነው። ስለዚህ አባቴና እናቴ ያሳደጉን እስራኤልን እንድንጠላ፣ አይሁድን እንድንጠላ፣ ክርስቲያንን እንድንጠላና ሌላው ቀርቶ ሺያዎችን ሙስሊም ሺያዎችን እንድንጠላ እንዲሁም ለሐማስ የማይወግነውን ሁሉ እንድንጠላ እንድንረግም ነበር። Yeah, I just want to say sorry, but we used to curse all the Christian and አዎ ይቅርታ ማለት ትፈልጋለሁ። ነገር ግን ሁሉንም ክርስቲያኖችና አይሁዶችን እንረግም ነበር። ልንገድላቸው ይገባል ብለን እናስብ ነበር። ምክንያቱም ቁርአን የሚለው ይህንን ነውና። አዎ እብደት እንደሆነ አውቃለሁ። ነገር ግን በእስልምና እንደምናምን አይሁድን ሁሉ ልንገድል ይገባናል። እንዲሁም ኢየሱስ ተመልሶ መጥቶ ከእኛ ጋር ይዋጋል፣ መስቀልን ይሰብራል፣ አሳማን ይገድላል። ዛፎችና ድንጋዮች ሙስሊሙን ጠርተው ኦ ሙስሊም ከኋላ አይሁዳዊ አለ ና ግደል ይላሉ ብለን እናምን ነበር። ስለዚህ እብደት ነው። Wow, so your father was one of the founding members of Hamas. ዋው ስለዚህ አባትሽ ከሐማስ መስራቾች አባላት አንዱ ነበሩ። በመጨረሻም በጋዛ ውስጥ ለሚገኝ የሐማስ አባል ተደራሽ ነበር። ኢየሱስን እንዴት አወቅሽው? okay, I've been married for 13 years in Gaza. እሺ በጋዛ ለ13 ዓመታት ትዳር ውስጥ ነበርኩ። ነገር ግን በ2002 ወደ ጋዛ ሄድኩ። በ2012 ደግሞ መጠራጠር ጀመርኩ። ምክንያቱም ሐማስ ስልጣን ሲይዝ በጋዛ ውስጥ የሚያደርገውን አየው። ወደዚህ የመጣነው ለሁሉም እኩልነትን ለማስፈን ነው አሉ። ለሰዎችም ቃል ገቡ። ነገር ግን ምንም የሆነ ነገር የለም። ከሐማስ በፊት ጋዛን ሲቆጣጠር የነበረውን ድርጅት ፈታ እንደምንጠላው ተናገሩ። ሰዎችም በምርጫው ድምፃቸውን እንዲሰጧቸው ጠየቁ። እኔም ድምፄን ለሐማስ ሰጠው። ለዚህ ይቅርታ ጠይቃለሁ። ግን በ2007 ወይም በ2006 ይመስለኛል ይህን ያደረግኩት። ነገር ግን ጋዛን የበለጠ አበላሹት። ፍልስጤማውያንን መግደል ጀመሩ። የሐማስ አባል ካልሆንክ ልትፈራ ይገባሃል የሚል ስሜት እንዲሰማን ማድረግ ጀመሩ። እኔ ግን ማሰቤን ቀጠልኩ። ያኔ አይሲስ ወይም አይኤስአይኤስ እየተከሰተ ነበር። ብዙ ሰዎችን ሙስሊም ሰዎችን እየገደሉ ነበር። እናም በዚህ ሃይማኖት ላይ የሆነ ችግር እንዳለ ተሰማኝ። ታውቃላችሁ ምናልባት ዝም ብዬ እየዘለልኩ ነው። ምክንያቱም በእስልምና ሳድግ በአምላኬ ረክቼ አላውቅም። አምላኬ በእኔ ፈጽሞ የሚደሰት አይመስለኝም ነበር። ወደ ጀነት ለመሄድ ምንም ዋስትና የለኝም። ሁል ጊዜ ሲኦልን እፈራለሁ። መቃብር ውስጥ ሲያስገቡኝ እንድሰቃይ የሚያደርግ እባብ ይመጣል ብዬ ሁል ጊዜ እፈራለሁ። ስለዚህ እስልምና ሰላምን አይሰጥም። ሁል ጊዜ የሆነ መጥፎ ነገር ይፈጠራል ብለህ ትፈራለህ። ምናልባት አምላክ ከእኔ ላይቀበል ይችላል። ስለዚህ ብዙ ማድረግ አለብኝ ትላለህ። እናም ማሰብ ጀመርኩ። እናም ለእኔ ቅርብ የሆነ አንድ ሰው አለ። ስሙን መጥቀስ አልፈልግም ለደህንነቱ ሲባል። እርሱ ኤቲስት ወይም ሃይማኖት የለሽ እንደሆነ ነገረኝ። እናም ቁርአንን ያለ ቅድስና እንደ ተራ መጽሐፍ እንዳነበው ጠየቀኝ። ምክንያቱም ታውቃላችሁ ቁርአን ስለ መግደል ነው፣ ስለ መሐመድ ታሪክ ነው። የልጁም ሚስት ባገባ ጊዜ ወንድ ልጅ ነበረው፣ ጉዲፈቻ ልጅ። ከዚያም ሚስቱን ለማግባት ወሰነ። ስለዚህ አላህ በቁርአን ውስጥ አንቀጽ ላከ። ልጁ ሚስቱን እንዲፈታ ጠየቀው። እናም መሐመድ ይወስዳታል አለ። ስለዚህ እሺ ቁርአን ትርጉም አይሰጥም። የቁርአን አምላክም መቼም ቢሆን እውነተኛ አምላክ ሊሆን አይችልም። ምክንያቱም ሳይኮፓዝ ወይም የአእምሮ በሽተኛ አምላክ ነው። በቁርአን ውስጥ ለእኔ ትርጉም የሚሰጥ ምንም ነገር የለም የሚለው ተሰማኝ። ስለዚህ እሺ እግዚአብሔር የለም ብዬ አላመንኩም፣ ኤቲስት አልሆንኩም። ነገር ግን በየቀኑ ጸልይ ነበር። አምላክ ሆይ ካለህ ላውቅ እፈልጋለሁ፣ ልገናኝ እፈልጋለሁ እል ነበር። ምክንያቱም በውስጤ አምላክ እንዳለ አውቃለሁ። ይህ አጽናፈ ዓለም ሁሉም ነገር ዝም ብሎ እንደመጣ ማመን አልቻልኩም። ልጆቼ ሊሞቱ ሲቃረቡ እንዲፈውሳቸው ወደ አምላክ ስጸልይ የሆነ ነገር ነበረኝ። አምላክ እንዳለ አውቃለሁ። እናም መጸለይ ጀመርኩ። 2012 till 2014 there was a war between Hamas and Israel. ከ2012 እስከ 2014 በሐማስና በእስራኤል መካከል ጦርነት ነበር። የእስራኤል መከላከያ ሰራዊት የቀድሞ ባለቤቴን ደውለው ጎረቤቶቻችንን እንዲጠራ እንደጠየቁት አስታውሳለሁ። ምክንያቱም ቤታቸውን በቦምብ ሊደበድቡት ፈልገው ነበር። እርሱም ማንም ሰው ቤት የለም አላቸው። ምክንያቱም እስራኤል ለሰላማዊ ሰዎች ሕይወት ትጨነቃለች። ቤቶችን በቦምብ ከመደብደባቸው በፊት ለሰዎች ይደውላሉ። ቤቶችን በዘፈቀደ አያውድሙ። ስለዚህ በዚያች ሌሊት የጎረቤታችንን ቤት በቦምብ ደበደቡት። ይህ ለእኔ በጣም የሚያስፈራ ነበር። በቅርቡ እሞታለሁ ብዬ አስቤ ነበር። ስለዚህ ብዙ እያለቀስኩ ነበር። በዚያች ሌሊት አምላክ ሆይ ካለህ እባክህ ላውቅ እፈልጋለሁ፣ ስምህን መጥራት እፈልጋለሁ፣ እንድታድነኝ እፈልጋለሁ አልኩ። በዚያች ሌሊት ህልም አየሁ። ራሴን ከእናቴ ጋር አየሁ። እናቴ በ2005 ነበር ያረፈችው። ይህ ደግሞ በ2014 ነበር። እናቴን አየኋት። በረንዳ ላይ ተቀምጣ ነበር። ጨረቃ በጣም ትልቅ ነበረች። ወደ እኛም ጠጋ አለች። እናቴ ጨረቃዋን እንድመለከት ጠየቀችኝ። የኢየሱስን ፊት ከጨረቃዋ ውስጥ ሲወጣ አየሁ።
በአረብኛ ያናግረኝ ነበር። እኔ አምላክ ኢየሱስ ነኝ አለኝ። أنا الرب يسوع. Like I'm the God Jesus. And he was talking to me, but what I'm remembering, he was say, "Inti binti ma tkhafi. You are my daughter. Don't be afraid." ብዙ ያናግረኝ ነበር። የማስታውሰው ነገር ግን አንቺ ልጄ ነሽ አትፍሪ ያለኝን ነው። ስለዚህ ከእንቅልፌ ስነቃ እሺ ምናልባት አንድ ሰከንድ ብቻ የወሰደ ሊሆን ይችላል ብዬ አሰብኩ። ነገር ግን ክፍል ውስጥ ብርሃን ያለ ይመስላል። ኦ ይህ እውነት ነው የሚል ስሜት ተሰማኝ። ከዚህ በፊት ስለ ኢየሱዋ ስም ሰምቼ አላውቅም ነበር። ምክንያቱም እኛ በቁርአን ውስጥ ኢሳ ብለን ነው የምንጠራው። ከክርስቲያን ሰዎች ጋር ሆኜ አላውቅም። ማህበረሰቤ 100% ኢስላም ነው። ኳታር በነበርኩበት ጊዜ ትምህርት ቤቱ 100% ኢስላም ነው። እንቅስቃሴዎችም ወደ ኢስላማዊ ማዕከል መሄድ፣ ቁርአን መሐፈዝ ነበር። በህይወቴ ክርስቲያን ሰዎችን አግኝቼ መጥተው ስለ ኢየሱስ ሲነግሩኝ አይቼ አላውቅም። ከዚህ በፊት ማንም ስለ እርሱ ነግሮኝ አያውቅም። ነገር ግን ስሙን ስሰማ የሚያምር ስም እንደሆነ እርሱም የሚያምር አምላክ እንደሆነ ተሰማኝ። በልቤ ውስጥ ሰላም ተሰማኝ። ለመጀመሪያ ጊዜ አንድ ሰው ይወደኛል የሚል ስሜት ተሰማኝ። ምክንያቱም ከቤተሰቤ ፍቅር ተሰምቶኝ አያውቅም ነበር። አልጠላቸውም፣ ቤተሰቦቼን እወዳቸዋለሁ። ነገር ግን ሙስሊም መሆን ማለት ሰላም የለህም ማለት ነው። ምክንያቱም እግዚአብሔር ሁል ጊዜ በሙስሊሞች ላይ የተቆጣ ነው። ስለዚህ አንድ ሰው እንደሚወደኝ ተሰማኝ። ጉግል ላይ ስለ ስሙ መፈለግ ጀመርኩ። አንድ የክርስቲያን ገጽ አገኘው። ግብፃዊ ክርስቲያን ነበር። And I tried to, like when I opened this page, the first verse come to my face, it's love your enemies. When Jesus, I said, who said love your enemies? Like in Quran said, like we should kill all the Jewish, we should kill all the Christian, or make them paying jizya. ይህንን ገጽ ስከፍተው ፊቴ ላይ የመጣው የመጀመሪያው ጥቅስ ፍቅር፣ ጠላቶቻችሁን ውደዱ የሚል ነበር። ኢየሱስ ጠላቶቻችሁን ውደዱ ያለው ማን ነው አልኩ። በቁርአን ውስጥ አይሁድን ሁሉ ልንገድል፣ ክርስቲያንን ሁሉ ልንገድል ወይም ጂዚያ ወይም ግብር እንዲከፍሉ ልናደርግ ይገባል ይላል። ጠላቶቻችሁን ውደዱ ብሎ የጠየቀው ማን ነው? ታውቃላችሁ? እብደት ነው። ለዚህ ገጽ መልእክት መላክ ጀመርኩ። አስተዳዳሪው ወይም አድሚኑ ሴት ይሁን ወንድ እስካሁን አላውቅም፣ ግን እሷ አላለሁ መጽሐፍ ቅዱስን እንዳነብ ጠየቀችኝ። በሺዎች የሚቆጠሩ ሙስሊሞች አሁን ኢየሱስን በህልማቸው እያዩ እንደሆነና ወደ ክርስትና እየተለወጡ እንደሆነ ነገረችኝ። የመጀመሪያዋ አይደለሽም አለችኝ። እሺ ያ አሪፍ ነው አልኩ፣ ምክንያቱም እኔ ብቻ መስሎኝ ነበር። ማሰብ ስጀምር እና በጣም የሚያስቀው ነገር ክርስቲያን ከመሆኔና ኢየሱስን ከማየቴ በፊት አንድ ሰው ክርስቲያን እንደሆነ ወደ ክርስትና እንደተለወጠ ስሰማ ይህ ሰው በእርግጥ ወደ ሲኦል ይሄዳል ብዬ ያስብ ነበር። አሁን ግን እኔ ነኝ ኢየሱስን በህይወቴ ተቀብዬ ከእሱ ጋር ጉዞ የጀመርኩት። So now it's me, like accepting Jesus in my life, and I start the journey with him.